ሰላም እንዴት ናችሁ? ባለፈው ቪዲዮአችን አይቴል ስልኮች ላይ ይሄ ቴምፕሬቸር ሲያበሩ እንዴት አድርገን ሶልቭ እናደርጋለን የሚለውን አይተን ነበርና ትንሽ ግርታ የፈጠረ ይመስለኛል። ስለዚህ በቀላሉ እንዴት ማበየድ እንዳለባችሁ በዛሬው ቪዲዮ እናያለን ማለት ነው። ስለዚህ ዳዮድ የምጠቀሙ ዳዮድ ይሄኛውን ዳዮድ ነው። ዳዮዶች ካቶድ እና አኖድ አላቸው which means ፕላስ እና ማይነስ እንደምንለው ማለት ነው። ስለዚህ ማይነሱ ሰርክል ያለበት ነው፣ ፕላሱ ደግሞ ጥቁር የበዛበት ነው ብለን እናስብ። ስለዚህ ቀላል ነው። የምንጠቀመው ፕላሱ ላይ አንበይድም፣ የባትሪ ፕላስ ላይ አንበይድም። ስለዚህ ምን ነው ማይነስ እና መሃሉን ወይም ቴምፕሬቸር የሚያነበውን ነው የምንጠቀመው ማለት ነው። ስለዚህ ነጭ ሰርክል ያለበትን ማይነስ ጋር እንበይዳለን፣ ከዛ ደግሞ ጥቁር የበዛበትን መሃሉ ላይ እንበይዳለን ማለት ነው። ስለዚህ ቴምፕሬቸር ዲቴክት የሚያደርገው ላይ ማለት ነው። ስለዚህ ቀላል ነው። እንቆርጥና ዳዮዳችንን ስለዚህ ነጭ ሰርክል የበዛበትን ዳር ላይ እንበይዳለን፣ መሃል ላይ ደግሞ ጥቁር የበዛበትን እንበይዳለን ማለት ነው። ዳዮዱን የምናገኘው የብሪጅ ሬክቲፋየር ውስጥ አራቱ ዳዮዶች ውስጥ አንዱ መጠቀም እንችላለን። ስለዚህ ዳዮዱን እዛው ላይ መበየድ ስለማያዘጋን ስልኩን አያዘጋንም። ስለዚህ በጃምፐር ነው የምንጠቀመው። ጃምፐር እንበይዳለን በሁለቱም ሳይድ በአኖዱም በካቶዱም በኩል ማለት ነው። ስለዚህ ሌሎች ዘዴዎቹ የሚጠቀሙ አሉ። 1K ሬዚስተር የሚጠቀሙ አሉ። ሌሎች መፍትሄ ደግሞ አንዳንድ ጊዜ ሾርት አድርገው ሊሰራላቸው የሚችሉ ሰዎች አሉ። እኔ ግን ብዙ ጊዜ የሚሰራልኝ ይሄኛው ነው። ስለዚህ አሁን በደንብ ተመልከቱኝ። የምበይደው ጥቁር የበዛበትን መሃል ላይ፣ ከዛ ደግሞ ዳር ነጭ ሰርክል ያለበትን ዳር ላይ ነው የምበይደው ማለት ነው። ከዛ በኋላ ሰክቼ ስልኩ ቻርጅ ያደርጋል አያረግም የሚለውን እናያለን። ባትሪ ቴምፕሬቸር ይመጣል አይመጣም የሚለውን እናያለን። ስለዚህ ብዙ አይቴል ስልኮች በተደጋጋሚ ከመጡባችሁ ቴምፕሬቸር ችግር አለባቸው። አብዛኞቹ የካምፓኒ ችግር ነው ማለት ነው። ስለዚህ በዚህ መልኩ በቀላሉ ሶልቭ ማድረግ እንችላለን ብዬ አስባለሁ። ስለዚህ እንደዚህ መጠቀም እንችላለን። አይቴል ስልኮች ሲመጡ ብዙ ጊዜ ቻርጂንግ ጋር ሲቀየረን ሌሎችን አድርገን አይመጡም። በዚህ መልኩ ግን በቀላሉ ስለሚመጡ በዚህ ተጠቅመን ሶልቭ ማድረግ እንችላለን ማለት ነው። ስለዚህ ብዙ የሚከብድ ነገር የለውም፣ በጣም ቀላል ነው። እዚህን ሼር ላርጋችሁ ብዬ ነው። ሙሉ ቪዲዮውን ባለፈው ዩቲዩብ ላይ ነበር ጋይድ የሰራሁላችሁ። አሁን ደግሞ በተደጋጋሚ ስልክ ስለሚመጣ ሞር ክሊር ላርግላችሁ ብዬ ነው። እዚህ የተጠየቀው ጥያቄ ይሄ ሙሉ ለሙሉ መልስ ይሆናል ብዬ አስባለሁ። እንደምትመለከቱት እስካሁን ድረስ ቴምፕሬቸር የሚለው ጽሁፍ አልመጣም ማለት ነው።